በቃ እየመጣ ስለሆነ ታወሪያለሽ ምናምን። ኧረ እኔ ልሂድ የምር አብርሽ። ከዚህ በላይ ለምን ሁለታችሁንም ለምንድን ነው የምትሄጂው? ከዚህ በላይ ላጫንቁ አልፈልግም። እያስገድድኩት እየመሰለኝ ነው የምር አብርሽ። ልግለጽልህ በምን ቋንቋ በምን ዘዴ አልገባህ አለ አንተን መውደዴ በሐሳቤማ ከቅፌ ገብተህ ሞቆኛል በውኔ ሳጣ ደሞ ይበርደኛል። እሱ ጋር አንተ ማታፈቅራት ከሆነ ለሌላ ሰው አታሳልፋት። ስሜቷ እሷ ጋር ነው ያለው፣ ፍቅሯ እሷ ጋር ነው። እኔ ምን ላድርግ አብርሽ? እኔ ጋር አይሆንም። እኔ ላንቺ ስሜት የለኝም፣ ሌላ ነገር ነው። ግን አንተ እኮ ነገርኩሽ። በቃ ነገሩ ይሻላል። ምንድነው ነገርከው? እኔ ካሰርከው አንተ ነው። አዎ በቃ አሰርከው። ምን ይጠበስ? አንተ ያሰርከው? ምን ይጠበስ? አንተ ነህ አይደለም? ንገረን። አንተ ነህ። ሰላም እንደምናችሁ ምርጥ የኪዩ ፋሚሊዎች ባላችሁ በሰላምና ጤናውን ፈጣሪ ብዝዝት ያድርግላችሁ። እኔን ለማታውቁኝ አብርሽ እባላለሁ። ምናልባት የምታውቁኝም በኪዩ ፋሚሊ ረስታችሁኛል ብዬ አስባለሁ። ምክንያቱም በጣም ቆየኝ በኪዩ ቤት ከመጣኝ። እሷንም ይሄን ኃይል አግኝቻት አላውቅም እውነት ለመናገር ማለት ትንሽ ተጠፋፍተናል። እኔም ቢዚ ሆኜ ነበረ፣ በራሴ ነገር ተጠምጄ ነበረ። ፋሚሊዎች እንደምናችሁልኝ፣ ስራ እንዴት ነው? ጾሙ እንዴት ይዟችኋል? ብቻ ባላችሁበት አሁንም ፈጣሪ ሰላሙን ብዝት ያርግላችሁ። ዛሬ መጣሁት ግን ምንድነው የሆነ ቪዲዮ አየሁኝ እና ያሉበት ነገር በጣም ትንሽ ግራ ስላጋባኝ ነው ከሚኪ ጋራ። ሚኪ ጓደኛዬ ነው፣ ኪዩን በጣም መወዳት እህቴ ናት። ብቻ በቃ እየተፈጠረ ያለው ነገር ትንሽ ስለደበረኝ በኪዩ ፋሚሊ ነው የመጣሁት ዛሬ። ይሄን ሰፈር ካወቃችሁ ደግሞ የኪዩ ሰፈር ነው። ምናልባት ቪዲዮ ላይ ሰርታበታለች ብዬ አስባለሁ ሰፈሯ ላይ። ዛሬ ኪዩን ፍለጋ እሷ ሰፈር ድረስ ነው የመጣሁት። ፋሚሊዋን ይዤ ነው የመጣሁት። ምክንያቱም መጣራትና በቃ ልክ መሆን ያለበት ነገር አለ ብዬ ስላሰብኩኝ ነው። የሆነ ቪዲዮ ካያችሁ ሚኪ እሷ ለሚኪ ፍቅር አላት መሰለኝ። በጣም እኔ ግራ ገብቶኛል ማለት ጭራሽ አስቤው አላቅም ነበረ። ምናልባት ሰው አብሮ በመሆን በመቀራረብ ያው የሚፈጠር ስሜት ነው ብዬ ነው ማምነው። አልፈርድባትም። ኪዩ የጓደኛዬ ማለት ከዚህ በፊት ይሆን ካወቃችሁት የሱ ፍቅረኛ ነበር። ግን ያ ሁሉ ደግሞ እሱም ጎርቷት ልቧ ተሰብሮ ልቧ ተጠግኖ ራሱ አሁን ሚኪ ማፍቀሯ ትልቅ ነገር ነው ብዬ ነው ማስበው። ግን ደግሞ ያ ነገር ትንሽ ልክ አልመጣል አለኝ ቤተሰብ ማለትም ሚኪ የገፋት ምናምን ያዩትኝና እሷ ደግሞ ለሱ ፍቅር እንዳላትና በቃ እንዳጎዳኝ የሚለው ነገር ነው። ደግሞ በዛ ላይ ደግሞ ምንድነው ሌላ አንተነህ ኒካ ያሰርክላት ለማማጨቢ ምናምን የሚል ነገር አየሁኝ። ብቻ ያልተጣራ ነገር ነው ያለው። ኪዩን ጠርቻታለሁ ሞር ከሷ ሙሉን ነገር ለማጣራት ማለት ነው። ቤተሰብ ለዚህ ቤት አዲስ የሆናችሁ በጣም ሰብስክራይብ ያስፈልጋታል። ኪዩን ማለት በአንድ በኩል እየተጎዳች ያለች ልጅ ናት። በዛ ላይ ደግሞ ብቻዋን ነው የምትኖረው ከቤተሰብ ተለይ። ቆይሽ ቤተሰብ ኪዩ መታለች። ቤተሰብ አንቺ 24 ሰዓት ነው እንዴ ሰፈርሽን መጥቼ የምታስቆሚ? ቆየኝ እንዴ? ደህና ነሽ? ብዙር ቆየም እንደው ማለት ነው። ጠቆርሽ? ኧረ ጠቆርኩኝ። ኪዩ ነሽ? ሌላ ሰው ነኝ፣ ተቀይሬ ነው። ቤተሰብ ይያለ ሰላም ቢያችሁ። ኦኬ ሰላም ቤተሰብ። አይ ቀለል አታርጊ፣ በጣም ሰላም ቢያችሁ። በቃ ማለት የበፊቱ ፈገግታሽ ከኔ ጋር ያለሽበት እንትን እንደዛ እንትን ቢያችሁ። አይ ያለውበትን ግን በስነ ስርዓት ሰላም እንደምናችሁ ቤተሰብ። እስቲ ፈገግታሽ ራሱ ናፈቀ። ከቨር ላድርገው ይሄንን ስሜት ከቨር ለማድረግ ልሞክርና። ሰላም ውድና የተከበራችሁ ፋሚሊዎቻችን እንዴት ናችሁልን? በያላችሁበት ሰላማችሁ ብዝት ይበል። እኔ ያለው ዳኒ አለሁልሽ። እንዴት ነሽ አንቺ? ቤተሰብሽን ይዤልሽ የመጣሁት እኔ ፋሚሊዎች ናቸው ማለት ያለሽበትን ነገር ማለት ቤተሰብ ያውቃል። እኔም አይቼዋለሁኝ። ምናልባት ከዚህ በፊት የተለቀቀውን ቪዲዮ ያላያችሁት ኪዩ ምን እንደምልሽ አላቅም። ማለት ካለሽበት ነገር ከዛ ሁሉ ወጥተሽ እንደገና ደግሞ ሰው ምንድነው ሰውን እንዴት አፈቀርክ ብዬ አልጠይቀውም። ምክንያቱም ማንም ይሁን ማንም ጥሩ ሆኖ ከታየሽ ማለት ለዛ ሰው ስሜት ሊኖርሽ ይችላል። ምንም ይሁን ምናልባት ከዚህ በፊት ጓደኛሽ ሊሆን ይችላል፣ ወንድምሽ ሊሆን ይችላል። ሚኪ ግን ደግሞ አሁን ላይ እሱ ያደረገውን ነገር አይተሽ መልካምነቱን ስታይ ሞር ስትጠጊው ያ ነገር ተለውጦ ስለሚሆን እኔ ለምን ወደድሽው ለምን አፈቀርሽው አይደለም፣ በጣም እየተጎዳሽበት እንዳለ ስላየሁኝ ነው። ማለት ያ ደግሞ እሱ ጋር ያ ነገር ስሜቱ የለም። ምናልባት ትላንትና ቪዲዮ እያየሁኝ ነበርና ከዚህ በፊት የሆነችዋን መታ እንደዚህ ጥላው ሄዳለች። ከማማጨቤ ጋር የነበረውን ነገር ታውቂያለሽ። ከውስጡ ያለውን ነገር እንድታወሩበት ነውና እንትን ያልኩት።
ብቻ አንቺ በጣም ራስሽን እንትን በይው በቃ ስለሽ ሰፈር ድረስ መጥተክ ይሄን ሌላ ነገር የምታወራ ይመስሉኝ ነበር አይደለም እኔ ስለሽ ያያያችሁ ዝም ማለት አልቻልኩም ስለሽ በቃ የሆነ ነገሩ ከበደኝ ለኔ ራሱ ማለት ኪዩ እንደዚህ በጣም ስትጨነቂ ስትጎጂ እንዲ ደግሞ በጣም አፍቃሪ እንደሆንሽ አውቃለሁ ማለት በቃ በፍቅር ምክንያትም እንደተጎዳሽ አውቃለሁ እና ያ ጉዳቱ ደግሞ አሁንም ሞር የበለጠ እንዳትጎጂበት ብዬ ስለምፈራ ነው ማለት ከናው እኔ የምሩነት ለመናገር ፍቅር እንዴት እንደሚይዝ አታቆም አብሽ ታውቃለህ ታውቃለህ ፍቅር ላይ ፍስላለክ እና አታቆም እንዴት ፍቅር እንደሚይዝ እንዴት እንትን እንደሚል ምናምን አታቆም በየትኛው ሰዓት ከማን ፍቅር እንደሚይዝ አታቆምና በርግጥ ሚኪ በጣም ጓደኛዬ ነው የሆነ በጣም ጥሩ ልብ አለው ሚኪ የምር በጣም አንተም ታውቃለህ በጣም ለሁሉም ሰው ለኔ ብቻም ሳይሆን ለሁሉም ሰው ጥሩ ልብ ነው ያለው የሆነ ቀና አስተሳሰብ ነው ያለው አመለካከቱና ለዛ ይመስለኛል የሆነ ቶሎ ሰው የሚለምዳው ቶሎ ሰው እንትን የሚለውና እኔ አስቤው አላቅም የምር ሚኪን በዚህ ልክ አፈቅረዋለሁ ቢይ አስቤው አላቅም ግን በቃ አጋጣሚ ነውና እንዴት እንደሚፈጠር ስለማታውቅ አልኩሽ ማለት እኔ ስልሽ ፍቅር በምን አጋጣሚ እንደሚይዝሽ አይታወቅም በቃ ምናልባት ለዛ ሰው ሞር የሆነ ስሜት ብቻ ነው ብለሽ ያሰብሽ ስመጪ ያ ነገር እያደረ በመጣ ቁጥር ትንሽ ወደ ሌላ ነገር ሊመራ ይችላልና በቃ አሁን ምንድነው እኔ የምፈልገው ትልቁ ነገር ሁለታችሁ ከሆነ ሆነ ነው አብራችሁ የምትሆኑበት ቻንስ ካለና አብራችሁ የምትሆኑ ከሆነ ታውቃለህ ይሆናል ብዬ ተስፋ አድርጋለሁ ማለት ስለህ እየደከመኝ ነው በጣም ብዙ ችግሮች አሳልፌ ምናምን ነገር አሁን ላይ ትንሽ ደህና ነኝ ወደ ራሴ ተመልሻለሁ እያልኩ ነበር በቃ ወደ ራሴ ተመልሻለሁ እያልኩ እያሰብኩኝ ነበርና እንደዚህ ሰዓት ላይ ደግሞ መልሶ ሌላ አይነት ችግር ውስጥ መግባት አልፈልግምና መጎዳት አልፈልግም በእንደዚህ አይነት አሁን የምፈልገው ምንድነው ኪዩ አንደኛ የሆነ ለማማጫቤን ይካሰርከው አንተነ ምናምን ስትዩ ነበርና ያ ነገር እርግጠኛ አይደለሁም እኔም አንቺ ስትይ ነው እኔም ግራ ገብቶኝ ያ ነገር እውነት ነው እነዛ አይደለም እኔ ሚኪ አይን አይል ደረጃ ደርሷል እንዴ የሚለውንም ሐሳብ ማወቅ ስለምፈልግ አንደኛ እሱን ጠርቻለሁ አሁን ደግሞ አብራችሁ የሆነ በቃ ማውራት እንድትችሉ የሆነ ነገር እንድትደርሱ ግን ተረጋግቶ ሊያወራኝ አልቻለም አይ አሁን እኔ ምንድነው ሞር ቁጭ በቃ በተረጋጋ መንፈስ እንድታወሩና ያለውን ስሜት እንትን እንድትሉ ነው ኪዩዬ የሚለወጥ ታሪክ ያለ አይመስለኝም ማለት እንደው የሆነ ነገሮችን ስትረጋግማቸው የሆነ እንደውም ጥሩ አይመስለኝም ማለት ለተው የሞከርኩ ነው የራሴ ነገሮች እየደከመኝ ነው ታውቃለህ አይደለም በቃ አንተ ተረጋጊና ስልሽ በመረጋጋት ስሜት አለ አይደል እኔ በመለው ሙድ እንሄዳለን ጥያቄውም ከሆነ እንትንም ከሆነ ና ተረጋጊ ና ሚኪ ይሄውና እኔ ግን ብሄድ አሪፍ ነበር አይ ተረጋጊ ምንም ይፈጠር ግን አንቺ ራስሽን አትጂ በእናትሽ ተቆርሽብኝ አይ አረ እኔ ልሂድ የምር አብርሽ ከዚህ በላይ ለምን ሁለታችሁንም ለምንድን ነው የምትሄጂው ከዚህ በላይ ላጫንቁ አልፈልግም እያስገድልኩት እየመሰለኝ ነው የምር አብርሽ አይደለም እኔ ሁለታችሁንም ማውራት ስለምፈልግ ነው ቆሚና በተረጋጋ መንፈስ ስታዩ በቃ እንደ በፊቱ ሚኪ አትርበትበጂ ቆየ እኮ ምንድነው ሰላም በለው ትንሽ ሰላም ነው ምን ጠራሽ እዚህ አይ እኔ ጠራውን በቃ ያለውን ነገር ማውራት ስላለባችሁ እንድታወሩ ማለት እሷም ከዚህ በላይ እንዳትጎዳ ነግሬያታለሁ በዛ ላይ ደግሞ እኔ ነግሬያታለሁ እሺ ተረጋጋ እኔን አስጨርሰኝ በቃ ሚኪ አሁን ምንድነው መሰለኝ አንደኛ ያፈቅርሽ ልጅ የለም ለምንድነው ለሱ ጊዜ ማሰጪው ነው ሚኪ እኔ ላጫንቅ ልጨቀጭቅ ፈልጌ አይደለም እኔ ለመተውኩ የሞከርኩኝ ነው ግን ለአብርሽ ደውሎ ምንም የሚለወጥ ነገር የለም ኪዩ ምንም የሚለወጥ ነገር የለም አንተ ቆይ ያው ባለልኝ መጀመሪያ ስሙኝ ዝም ብላችሁ ከመምጣት አትጨቃጨቅብኝ ስለ በቃ እኔ እንደ ወንድም እንደ እህት ለወራችሁ ነው የመጣሁት ከሆነ ሆነ ነው ካልሆነ አልሆነም ነው አሁን አንደኛ ፈልገው ያው ያፈቅርሻል አያፈቅርሽም አይደለም እሷ ስሜት ለአንተ ነው አይደል ያለችው ቆይ ልንገረ ነግራታል ይሆናል እሷ አሁን አንተን ወደ አንተ ፍቅርን ወደ ሌላ ሰው እንድታሰብ በቃ አንተ ጋር ያ ስሜት ስለሌለ አይሆንም እኔ ልሆንሽ አልችልም ምናም ማለት ይችላል ግን ደግሞ እኔ ያልነገርኩሽ ሚኪ ንገር እኔ ላንቺ ያለ የሚያፈቅር ልጅ አለ አላልኩሽም እሱ እኮ ነው ማለት አሁን ለምንድን የምትነግረኝ አሁን ስለሚያፈቅርሽ ለሱ ሚኪ ያናደርኩኝ እኔ ስለሱ ስሜት አላውቅም አሁን እሱ ጋር አትሂድ አንተ ማታፈቅራት ከሆነ ለሌላ ሰው አታሳልፋት ስሜቷ እሷ ጋር ነው ያለው ፍቅሩ እሷ ጋር ነው ያለው እኮ እኔ ምን ላድርግ አብርሽ እኔ ምን እንደ እኔ ጋር አይሆንም እኔ ላንቺ ስሜት የለኝም ሌላ ነገር ነው ግን አንተ ሌላ ሰው ጋር መውሰድ ጥሩ አይደለም እኮ እሺ ትተወኝ በቃ እኔ በቃ ነገርኩሽ አላፈቅርሽም ብዬ ነግሬሻለሁ እኮ እኔ እኮ አላጫንቅም ብዬ ትቻለሁ ግን አንድ ነገር ግጠኛ መሆን ስለፈለኩ ነው እዚህ ጋር የቆምኩት ራሱ እውነቱን ንገረኝ በቃ ስለሷ ከስከ ማማጨበቂያ ያለ ነገር እውነት ንገረኝና
እኔ ካሁን በኋላ አላወራህም። ከዚህ በኋላ ድጋሚ የማማጨቤ ስም እንዳታነሽ በመጀመሪያ አላወራህም። ካሁን በኋላ እሱ ነገር አንደኛ ግራ ገብቶኛል። ስለ እሷ ኢክሩ ፖስት ያደረገችውን እኔ እንደውም ሌላ ሰው መስሎኝ ነበር እንደዛ እኔም እንትን ብዬ ድጋሚ ማለት ነው እኔ የማማጨቤ ስም እንደዛ ተው አሁን እዛች ጋር እሺ አሁን ሪሉን ነገራትና ተረጋጋ ነው ቆይ ሲጀመር ኒካ ሰርክ ምናምን ማን ነግሮሽ ነው ሲጀመር አውቀሻል ስለሰማሁኝ ነው ሲጀመር ሰው ስላለሽ ነው እንዲመተሽ ነው ላይ ምን ታላቂው የፈሰረ ፈለገ ነገር እሺ አሁን እሷም እርግጠኛ ስለማልፈልግ ነው እኮ ታዲያ ማወቅ ነበረብሽ ሄደሽ ወይኔን ወይ እንትና መጠየቅ ትችላለሽ ማማጨቤ የጠየኩ እኮ ነው ሚኪ ለምን እንደጠየቅሽ ሲጀመር እኮ ራስሽ ነሽ እኮ ስላሰርክላና አልሽ በዚህ ልክ አስጠልቼ ነው ጠልታኝ ነው በዚህ ልክ ቆይ እንደዚህ ምጮህብኝ ቆይ አስጠላውክ ተረጋጉና አሁን ያለው ነገር እኔ ባልመጣለኝ አይደለም ለዚህ ነው እንዲጠራኝ አሁን ሪሉም በቃ አንተ ኮንክ ነኝ ምናምን ይውጣላት ካልሆንክ ደግሞ እኔ አይደለሁም በላት ነገሩሽ በቃ ነገሩሽ አይደል በግድ አስረህም የኔ ላረጋ አልፈልግም ነግሬሃለሁ አይደል በግድ ደግሞ ከኢኩ ጋር ከሆንክም እኔ ልበጠብጣችሁ አልፈልግም ሰላምን ልነሳው አልፈልግም እውነቱን ብቻ ማቁ ነው እኮ ነገርኩሽ በቃ ነገሩሽ አይደል ምንድነው ነገርከው ኒካ ያሰርከው አንተና አዎ በቃ አሰርኩ ምን ይጠበስ አንተና ያሰርከው ምን ይጠበስ አንተና አይደለም ንገረን አንተና ቁም አውራት ማለት እውነቱን ንገረን አትንካኝ እኔ አትንካኝ ምን አና አይደለም ሰው ነገረሻ ከነገሩሽ በቃ አዎ እኔ ነኝ ያሰርኩት ምን ይጠበስ ታዲያ ምን ይጠበስ አንተና ሰው ስላለሽ አይደል ሰው ማንም ስላለሽ አይደለም ሚኪ በቃ አረጋግጠላት በቃ ማንም ስላላታ በቃ አረረኩ እኔ ነኝ ያረረኩ አሁን እንኳን አረረኩ እኔ ለምን ያልኩ አይደለም ሚኪ ምን ሆነሃል እሷ ስለምትወድ ስለምታፈቅር ነው የሆነ በቃ አንድ አይደለ አንድ ያናዳዳ የሚያፈቅር ሰው እንዲ ነው እንዴ ያብርሽ ዋው ለምን አደበቀኝ ለምንድን ነው እሷን የመታ በስከጥቀኝም ከሰው ነው የምትሰማለች ቾኮለች በቃ አሁን ወሬዋን እንዳለ ስለአንተ ነው ሰው አብራም ብንሆን ማን ነው ሌላ ሰውን ወሬ የሰማች እኮ መጣላታችን አይቀርም ስለምታፈቅር ነው ስሜታዊ ሆና ነው እንደዛ ስታወራ የነበረው አሁን አንተ አንድ ነገር መልስላት አንተና አንተ አይደለም በቃ ይውጣላት እኔ ነኝ በላት ማንም አያገባትም በቃ የራሷን ወጥ ነው ማንም ይሁን በቃ እኔም ነው ሌላ ሰው ይሁን በቃ ሚኪ አንተም እኮ አፍቅረህ ታውቀዋለህ ሚኪ አውቃለሁ እኮ ለዛ እኮ ነው የምነግርሽ ትንሽ ለስሜቴ ማትጨነቀው ትንሽ እንኳን ማትረዳኝ ለሱ እኮ ነው ኪዩ የነገርኩሽ ያለሁት እኔ ምንም አይነት ስሜት ላንቺ ከሌለኝ ታዲያ እንዴት ነው አብሬሽ መሆን የምችለው እኮ አይደለም እኮ ለዛ እኮ ነው በቃ ተይኝ የምልሽ በፊት እያስገደድኩ ከእኔ ጋር እንድትሆን እያደረኩ አይደለም ባላወራ ደስ ይለኛል ባይሆን አንድ ነገር እመክርሻለሁ አንቺ እውነትም የምታፈቅሪኝ ከሆነ ማለት ነው እንደኔ አንቺ እንደምታፈቅሪኝ የሚያፈቅርሽ ልጅ አለ ከቻልሽ ለሱ ጊዜ እሱ እንድትመክረኝ አይደለም እኮ እኔ አሁን ራሴ መጣሁ እሺ አንዴ ቆመና በቃ ነግሬሻለሁ ድጋሚ አጠገቤ እንዳትደርሺ ደጃፍ ብናወራ ብዬ ገጥመን አፍ ለአፍ ብናወራ ብዬ ገጥመን አፍ ለአፍ